እና ደስተኛ አይደለም እያልከኝ ነው? አንቺ አትጨነቂ። ከሱ በላይ ያኛውን ጠበቃ ያስፈለጥኩ መስሎት ነው። ካሌም መሸነፍ አይወድም አይደል? ዛሬም ሆነ ነገር ባለቤቷ የት ገባ ብላ መጠየቋ ስለማይቀር የሷን ጉዳይ ቶሎ መቋጨት ያስፈልጋል። እሱን ቀድመ ማሰብ የነበረበት የባሏን ህይወት ከመቅጠፍ በፊት ነበር። I think let's sign. Thank you, sir. Thank you. ማን ነው በእንግሊዝኛ የምታወራው? ሄሎ ሊሊ የሆነ ነጭ ነውና ቱሪስት ነገር ነው መሰለኝ አድራሻ ፈልጎ እየነገርኩት ነው። ቼ ወበስ ደሞ ሌላ ከበድ ያለውን አመጣ በሄል ገና ዚስ ጨ አቶ ጉልም የሳምሪን ግሪክ ካርድ በአስቸኳይ እንድትሰጠኝ ይፈልጋል። የፊያንስ ፕሮሰሷን አሁኑኑ ካንሰል አድርጌ ወደ ሀገሯ እንድትሄድ ዲፖርት እንድትደረግ ነው ማድረጋት። ግን እኮ አስፈላጊ አልነበረም። ምን ከሽላንቺ ከዚህ በላይ ገባው ምን አልቻልኩም። አንተም ደግሞ ይሄን ተማርና ፍቅራችንን ተረረም እያረግን ስቶማክ honey that sounds beautiful. That sounds beautiful, honey. ስቶማክ ማለት የሆዳችን እናውራ ማለት ነው። Are you mad at me? No angry. ቢሮአችሁ ትንሽ ሰፋ ያለች ነው። ግን የኔ ቺካጎ ያለችው ቢሮ ትንሽ ሰፋ ይላል ከዚህ አንዳንድ ነገሮች ይቅርታ አሁን ትንሽ የጀመርኩት ስራ ነበር። አለቃዬ ማውን ስለሚመጣ ክሊየንቶችም አሉ የሚመጡ። ሌላ ቀን ተገናኝተን በደንብ ስለ ቺካጎ እናውራ። እንደው በምን ተግባብታችሁ እንደምታወሩ እመብራን ተወቀ። እንኳን አንቺ የፍርድ ቤት አስተርጓሚ ያለሽ ሄሉዬ ስለ ስጦታ ከዚህ በፊት ተነጋግረን ተስማማን መስሎኛል። በቃ ከኔ ጋር ሁሉ ማምሸት ፈልጋ ነበር አከንተይ። ዋው በጣም ነው ደስ የሚለው። ምን ልበልሽ ወሬው ሁላ በቃ ስለ ቺካጎ የመሬት ስፋት፣ የአየር ሁኔታ መሰራረት፣ ስለ ህዝብ ብዛት ¿No quiere colaborar? No, oblígalo. Y una vez que hable, lo mandas al otro lado. Sí, no, tiene que colaborar. Porque si no, este hijo de perra va a hacer lo que le da la gana. No, señor. Ok, sí. Hablamos en un rato. Bye. Hey, Caleb. How you doing, man? How are you? Good. How are you? How's everything? I have good information for you. Really? Yes. What's up? I sent 2 of my guys to his house. We broke into his house, and we got something for you. Her green card. Seriously? Yes. Oh my God. Well, it took us a couple hours to combo his house, but finally we did it. That's awesome. Wow. That's a wonderful job. Thanks. Really, really good job. Great job. Thanks. Thank you, Hector. No problem. Anytime. That's good. So, what's new? Well, we are still tracing his movements to narrow down where he kept these DVDs. Good. Great. Yeah, please keep me posted, okay? No problem. We'll get it done. I promise you. You will have this guy kneel down in front of you begging for his life. Thank you. Appreciate No problem. That. Thanks, man. Yeah, I gotta call this guy. Okay. Yeah, I'll be there.
ዛሬ እንዴት እዚህ ቀጠርከኝ? እንደው በነገራችን ላይ ከሳምንት በኋላ ለሁለት ሳምንት ወጣላለሁ። ለሁለት ሳምንት? አዎ ለስራ ጉዳይ ነው። ምን አይነት ስራ ነው ደግሞ ለሁለት ሳምንት? ያው የማኔጅመንት ስልጠና። እኔ የምለው ያንተ ስልጠናና ምክንያት መጨረሻ የለው? ምን ማለት ነው? በወር በሁለት ወር ያንተ ስልጠና ከኮሌጅ ባልተናነሰ ሲሰጥ ቆይቷል። ለመሆኑ መጨረሻ አለው? ይጠናቀቃል? አንተስ የምትፈልገውን የማኔጅመንት ስራ አግኝተህ ከዚህ ስራ የምትላቀቅበት ቀን ይደርስ ይሆን? ለምንድን ነው ነገሮችን በሙሉ ወደ ጭቅጭቅ የምትወስጂው? ሁሉም በየተራው ስልጠናውን ይወስዳል። ለምንድን ነው የኔ ሲሆን ስህተት የሚሆነው? እባክህ ኪሩቤል፣ እየተዋወቅን አንወሻሽ። ከማንም በላይ ስለማውቅህ በዚህ ልትደልለኝ አትሞክር። ቢያንስ ለእናቴ ክብር ይኖር። መቼም የኔ ክብር ከጠፋ ቆይቷል። አንቺ ደግሞ አበዛሽው። በየቀኑ ጭቅጭቅና ንትርክ ሆነ ዘፈንሽ። ደጋግሜ ነግሬሃለሁ ኪሩቤል፣ የትዕግስቴ ልክ ጫፍ ላይ ደርሷል። ወደማይሆን ነገር ባትገፋኝ ነው የሚሻለው። እባክሽ አታስፈራሪ። አንዲት ነገር ነው የለመንኩ። እናቴን እስከማስታመማት ድረስ መሆን እንኳን ባትችል አስመስል ነው ያልኩ። ሄሎ ሄሎ፣ ስማ፣ ቤቴን ሰብራችሁ ገብታችሁ ደግሞ እቃ መዝረፍ ጀመራችሁ? ቴክኒካሊ የገዛ እቃችንን ነው ገብተን የወሰድነው። ቤት ስለመዘበራረቁ ይቅርታ እንጠይቃለን። ከህግ የምታመልጡ እንዳይመስላችሁ። ሄድና ሞክረዋ፣ ከዛም እንደሚሆን እናያለን። ማን የሰው ንብረት ይዞ አልሰጥም ብሎ እንደነበረ ታስረዳቸዋል። ስማ ልንገርህ፣ አሁኑ ሄጄ ለኢሚግሬሽን ሪፖርት አድርጌ እንደፈታኋት ተናግሬ ዲፖርት ነው ማስደረጋት። አዎ ለሷ አትጨነቅ። ቤትህን በሴክሹዋል አቢዝ ጥላ እንደወጣችና ሴክሹዋል ሃራስመንት እንደደረሰባት መናገሯ ብቻ አንተን ጄል ያስገባል። አትርሳ፣ ፊዚካል አቢዩዝ እንዳደረስክባት ፊቷ እስከሚቆስል ድረስ። ቱሌት አሁን እሱን ብትቀባጥር ምንም ማስረጃ የላችሁ፣ ምንም ማድረግ አትችልም። ልንገርህ፣ እንዳንተ አይደለሁም ጉልማ፣ በማስረጃ መንቀሳቀስ ሰው ነኝ። እኔ ጋር የመጣች ጊዜ ከነ ትኩስ ደሟ ፎቶ አንስቻታለሁ። ውሸት። ስማ፣ እኔ ለማስፈራራት የፈጠርከው ወሬ ነው። ምንም ትኩስ ደም በላዋ ላይ የለም። ይሄን እርግጠኛ ነኝ። ልነግርህ ፈልጌ። አንዴ ጠብቀኝ። ደረሰ?
አሎ ጥሩ ጨዋታ ጀምረሃል ስማ እንታያለን እንግዲህ ጥሩ ቻው አንቺ መስለሽኝ ከኔ ፍቃድ ውጭ ስትወርቅ የነበርሽ አይደለም እንዴ? እንደፈለግሽ መኪና መግዛት፣ እኔ እዳ ውስጥ መክተት፣ ከኔ ይልቅ ለሙሌ መታዘዝ ታክሲት አይደለም? ንገሪኝ። ምን አለበት ብሰማ? ወዳጅህ ወንድምህ አይደለም እንዴ? መስሎኝ ነበር። እሱ ግን ከኔ ኋላ ሆኖ ቤቴን የሚሰረስር ሰው ሆኖ አግኝቼዋለሁ። ኧረ እባክህ ኪሩቤል፣ ኧረ ስለፈጠረ ግፍ አትናገር። ለኔ ማሰቡን ያስወቀሰው ማሰባልሽው ለመሆኑ የጀርባውን መነሻ ምን እንደሆነ ታውቂዋለሽ? የምን መነሻ ነው የምታወራው? በጣም ጥሩ ካምፓስ ሆነን ከልብ እንደሚወድሽ ታውቂ ነበር? ምን አታውቂም? እዛም ሆነ በኔ ቅፍ ውስጥ እያለሽ ይመኝሽ እንደነበረ ታውቂያለሽ? አታውቂም? አየሽ፣ አይንሽ በነገር ስለጨለመ ጋዱን አያሳይሽም። እውነቱን ጋርዶብሻል። ያኔ ያጣውን እድል ከኔ እጅ ላይ ለመንጠቅ ይሄን አድርጊ ይሄን አታድርጊ እያለ የሚሰራውን ስራ አውቃለሁ። ምንድን ነው የምታወራው? ሂጂና ጠይቂ። ያኔ ለኔ የነበረ ስሜት ምንድነው ብለሽ ጠይቂ። ያኔ ቁልጭ ብሎ ይታይሻል። አንድ ወንድ ለአንድ ሴት ዝም ብሎ አያሸረግድም። ለዚህ ነው ሁሉ ጭንቀት። ሰላም ነግሬሻለሁ እኮ ለምንም ነገር ወደ ኋላ እንዳትይ ብዬሻለሁ። እኔ ሌላ ነገር ይሆንሽ ነበር የመሰለኝ። ኧረ ምንም ችግር የለም፣ ምንም የሚያስጨንቅሽ ነገር የለም፣ አታስቢ። ኢንከሟን በተመለከተ እንደው ሁሉን ነገር ደራርቤ መጠየቅ ከብዶኝ ነው እንጂ ምናልባት የምትችል ከሆነ ላይክ መንዝሊ ፔመንቷንም በአግባቡ እንድትከፍል ትንሽ ኢንከሟንም ጨመረ ለማድረግ እዚህ ቤት ውስጥ እንደ ምናልባት ሴልስ የሚሆን ምንም ብቻ ስራ ብትፈልግላት ደስ ይለኛል። እሺ ጋሽ ተሰማ እንዴት ነህ? መኩሪያ ታዲያስ አለ እንደና? ምን ነው በደና? እንዴት ያለው ትሮ ዛሬ መናፈሻ አስቀጠርክ? ምን ይሄን ጉዳይ እንዴት አድርገን እንደምንፈታው እኮ ላማክረን ይፈልጋል። የምን ጉዳይ? ያው የጉልማ ጉዳይ ነው። ስለ ዲቪዲው መቼም ሳያማክር አልቀረም። ምን አስበህ ነው? ማለቴ አንተ ከሱ የተሻልክና ሰከን ያልክ ሰው ስለሆንክ ይሄን ጉዳይ እንዴት አድርገን በሰላም በምክክር መፍታት እንዳለብን ለመነጋገር ነው የፈለኩት። አየህ ሁሉንም ነገር በልና በቂም በቀል ጉዳይ ካየነው ማለቂያ የለውም። እኛው ራሳችን ነን የምናልቀው። እንዴት ብሎ ነው በሰላም የሚያልቀው? እያወቀው እነዚህ ሰዎች እኮ ለማንም ለምንም ለህይወት ጉዳይ የሚመለሱ ሰዎች አይደሉም። እሱማ ነገረኝ እኮ የወንድራድ ጉዳይ። ታዲያ ይሄ ነገር በዛ መቆም የለበትም ነው የምትለኝ? አንተስ የልጅ አባት አይደለህም? ልጆችን አታሳድግም? ይሄ ነገር እንዲዛመትና ወደ አንተ ጉዳይ እንዲመጣ ወደ ቤተሰብ እንዲመጣ ትፈልጋለህ? እሱን ለማስቆም እኮ ነው የምንረባረበው ጋሽታ ሰው። ግድ የለህም። መምሪያ ስባቱን ጨምረን ሌሎችን አንድ ላይ ሰብሰብ አድርገን ይሄን በሽምግል እንዳንጨርሰው ልልህ ነው። እነሱ ከሚጨርሱ እሱ በፍጹም የሚሆን አይደለም። ኢትስ ቱ ሌት። ቸውድ እና አሁን ይሄ ዲቪዲ ቅጂ እስከ መጨረሻው ከለላ ሆኖ ይሆናል? ከዚህ ሁሉ ማዕት መከራ ይሸፍነናል ብለህ ታስባለህ አንተ? እሱን የምናየው ይሆናል ጣሰው።
አንተ ግን ደህና ቦታ አስቀምጣ። ለመሆኑ ሁነኛ ሰው ጋር የሚታመን ሰው ጋር አስቀምጦታል? ለእሷ አትጨነቃሽ ታሰው። ለምን አልጨነቅ? የጓደኛ ህይወት እኮ ያለው እዚች ዲቪዲ ላይ ምን ሆናለ? እኔ ተቀብዬዋለሁ። ለመሆኑ ስንት ኮፒ ነው ያለው? እሱን ማወቅ የለብህም ጋሽ ታሰው። መቼም ሄራን ጋር አንድ ኮፒ ነው። ጋሽ ታሰው ማን ጋር እንዳለ ዝርዝር ያለ ማወቃችን ለኔም ላንተም ለራሳችን ደህንነት ሲባል ነው። ስለዚህ ዝርዝሩን አትጠይቀኝ። ቢጨንቀኝ እኮ ነው መኩሪያ። አትጨነቅ። ይጨንቀኛል እንጂ። አትጨነቅ። አንድ ኮፒም መስሪያ ቤቱ ቢያስቀምጥ ጥሩ ነው። አዎ አየህ፣ አንዱ ቢከሽፍ አንዱ እንዲሰራ ሁላችንም አየህ በተቀናጀ መልኩ ነው ይሄን ኦፕሬሽን ማድረግ ያለብን። ምክንያቱም አንዳችን ያለ አንዳችን ፋይዳ የለውም፣ ውጤት አልባ ነው። መኩሪያ የነገርኩ የመተባበር ጊዜ ነው። አንድ እንጨት ብቻውን አይነድም። ለነገሩ እኔ ብቻዬን እየነደድኩ ነው። ይህ አባባል እንኳን አይሰራም። መኩሪያ ምን አለ ማን ጋር እንደተደበቀ ብትነግረኝ አንተ። ነገርኩ እኮ ጋሽ ታሰው። እንዴ ቢያንስ ስንት ኮፒ እንዳለ ብትነግረኝ ልቤ ይረጋጋል፣ ሰላም አገኛለሁ። ይሄን ያህል የሚያስጨንቅህ ከሆነ ወደፊት ስንረጋጋ እነግርሃለሁ። ጉዳዩ ይሄ ከሆነ የምነግርህ ይሄንን ብቻ። አንዳች ያረጋጋ ተንከሲስ እባ ምን አለ በኔ ህይወት ላይ ኮረምቡላ ባትጫወት።